بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين. proactiveness ተነሳሽነት ብዙዎቻችን ስራ ለመስራት እንፈልግና የመስራት ወኔ ተነሳሽነት እናጣለን። እርግጥ ነው ተነሳሽነት ለግለሰቦች የግል ውሳኔ የሚተው ነው። ሆኖም አጋዥ የሚሆናችሁን አንድ ሶስት ነጥቦችን ልጠቁማችሁ። የመጀመሪያው الحياة مجموعة قرارات ይላሉ። ህይወት የውሳኔዎቻችን ጥርቅም ፓኬጅ ነች። የምንወስነው ነገር ነው የሚሆነው። አንድ ሰው ዝሙት አልሰራም ካለ ከዛ ይርቃል። ሪባ አልበራም ካለ የእርሱ ውሳኔ ለግል ውሳኔው ተትቷል። አላህ ነፃ ምርጫ ለሰው ሊሰጥቶታል። ያን ነገር ማድረግ አለብኝ የሚል ውሳኔ ለራሳችን ለውስጣችን መንገር አለብን። ውሳኔዎች ህይወታችን ላይ የራሳቸው ሚና ስላላቸው የመጀመሪያው ተነሳሽነት የሚወልደው የግል ውሳኔ ነው። ይሄ ነገር ማንበብ አለብኝ፣ ትምህርቴ መጨረስ አለብኝ፣ ስራ መጀመር አለብኝ። የግል ቀራር ዲሲሽን ከግል ይወሰናልና በህይወታችን ላይ ወሳኝ ለመሆን ጥረት እናድርግ። ይህ ተነሳሽነትን ይወልድልናል። ሁለተኛው አንድን ነገር ለማድረግ ስሜቱ ሲመጣልን ወደ አእምሯችን መልሰን ውይይት ሳናደርግ ወዲያው ተግብረው። ለምሳሌ ብዙዎቻችን ዙሁር ከሰገድን በኋላ ሱናን ለማስከተል ወኔ አጥተን ከመስጂድ እንወጣለን፣ መስገድ ሳንችል ቀርተን። ምክንያቱም ልስገድ አልስገድ የሚለውን ብዙ ጊዜ ለአእምሯችን ልልከውና አእምሯችን እዛ ስብሰባ ሲያደርግ ሸይጣን ያግዝና ተሳንፈን ከመስጂድ እንወጣለን። ብዙ ጊዜ ምንድነው ዑለማዎች የሚያደርጉት? ለመስገድ ሳስብ ተነስቼ ተክቢር አደርጋለሁ። የሸይጣን ውስዋሱ ተቆረጠ ማለት ነው። ተነሳሽነት ተወለደ ማለት ነው። በቃ ተክቢራ ስታደርግ ያን አጀንዳ ፈጸምከው ማለት ነው። ወዲያውን ስሜቱ እንደመጣለ መተግበር። ይህ የሥራን ተነሳሽነት ይወልዳል። ወደ ቤተ ዘመድ ሁሌም ስልክ ለመደወል ዳተኛ ከሆንክ አንዴ መደወል ስሜት ሲመጣ ቀጥታ ሞባይሉን ተጫን። ወዲያውን አጀንዳዎች መፈጸም። ሶላት በጣም የሚከብድ ሰው ከሆንክ የመስገድ ስሜት በመጣ ቀን ለጁማዓ አታሳድረው። በቃ ከ3 ቀን በኋላ ታጥቤ ጁማዓ ጀምራለሁ አትበል። አሁን አሱር ሂድ። ዙሁር ላይ ስሜቱ 8 ሰዓት 9 ሰዓት ከመጣለ ታጥባ አሁን አሱር ሂድ። ወዲያውን አጀንዳዎችን መተግበር። ለመስለም እስልምና ጓጉቶ ዛሬ ነገ እያልክ እድሎች የምትጠብቅ ከሆንክ እሱን ተው። ዛሬውን ታጥበስ ሻሃዳ አድርግ። ትምህርት የመመዝገብ የመማር ፍላጎት ዩኒቨርሲቲ ካምፓስ ፍላጎት ካለ ነገም ጧት ለተመዝገብ። ፕሮአክቲቭነስ ተነሳሽነት አጀንዳዎቹ ሲመጡልን በመተግበር ይወለዳል። ቶሎ አጀንዳዎችን እደም መፈጸም። እነዚህ ለተነሳሽነት የሚያግዙን ነው። ሶስተኛ ለምንሰራቸው ስራዎች ሁሉ ዴድላይን እናድርግ። የማብቂያ ጊዜ እናበጅለት። ብዙ ጊዜ ስራዎችን እንሰራለን ግን የመቋጫ ጊዜ አናደርግለት። መጽሐፍ ለመጽሐፍ እናልማለን እንጀምረውና 3 አመት ሙሉ 4 አመት ይንከባለላል። ዴድላይን እናድርግለት። የመቋጫ ጊዜ በ4 ወር ውስጥ መጨረስ አለብኝ ካለ በ4 ወር ውስጥ ለመጨረስ ተነሳሽ እንሆናለን። ዴይሊ ያሳስበናል። ዴይሊ የሆነችን ነገር መጫጫር እንጀምራለን ማለት ነው። ለዛ ብለው ነጮቹ ምን ይላሉ? ታንክስ ጋድ ፎር ዴድላይንስ without them nothing will happen ይላሉ። አላህ የተመሰገነ ይሁን ለነገራቶች ሁሉ መቋጫ ጊዜ ያበጀለት። ያ ባይሆን ኑሮ ምንም ነገር ምድር ላይ አይከሰትም ነበር። ዴድላይን አለው። ቀን የሚያልቅበት የጊዜ ገደብ አለው። ምሽት የሚነጋበት የጊዜ ገደብ አለው። ዴድላይኖች አሉት ሁሉ። ህይወታችን ለኛም ዴድላይን እናድርግ። የመቋጫ ጊዜ የማጠናቀቂያ ጊዜ ብለን ከሰየምንለት በዛ ጊዜ ለማጠናቀቅ ስንል ስራን ለመተግበር ተነሳሽ እንሆናለን። ፕሮአክቲቭ በራሳችን እርምጃ ወሳጅ እንሆናለን። አራተኛው በህይወታችን ላይ ግልጽ ዓላማ ማስቀመጥ። እንዲህ ማድረግ አለብኝ፣ በዚህ ወቅት እንዲህ ማሳካት አለብኝ፣ በዚህ ጊዜ ይሄን መፈጸም አለብኝ የሚል የህይወት ግብ ካስቀመጥነ ከዛ አንፃር መኖር እንጀምራለን። ያኔ ለስራ ተነሳሽነትንም ይወልድልናል። አምስተኛ የጠንካራ ስሜት ግለሰቦች ጋር መወዳጀት ነው፣ ጓደኛ ማድረግ ነው። እነሱ ሁሌም ለስራ ተነሳሹ ነው ሲሰሩ ስናይ እኛም የመስራት ወኔያችን አብሮ ያብባል። እነሱም ጓደኛ መሆን ነው። ኢማም አልጠበሪ እንደሚታወቀው
ባልደረቦቻቸውን ሰበሰቡና ደረሶቻቸውን ተፍሲር መጻፍ ፈልጋለሁ አሉ። ኦኬ እንጻፍ አሏቸው። ደረሶቻቸው በስንት ቮሊዩም ልጽፈው አስበሃል አሏቸው። እርሳቸው ምን አሉ? 300 ሙጀልድ ነው አሏቸው። ይሄማ ተፍነል አዕማር እድሜ ያልቃል እንጂ መጽሐፉን አንጨርሰውም አሏቸው። እርሳቸው ምን አሉ? ማተተል ሂመም አሉ። ወኔያችሁ ሞቷል ማለት ነው አሉና 30 ቮሊዩም ተፍሲር ኢማም አጠበሪ 30 ቮሊዩም። እንዲህ አይነት ሰዎች መወዳጀት ለተነሳሻሽነት ገቢ ኢንፑት ይሆነናል። ስድስተኛው ስም የመጨረሻው እስትግፋር ማብዛት ነው። ወንጀል ነገሮችን ከመስራት ያቅባል። ሐቂቃ እስትግፋር ይሄን ይጠርገዋል። ፉዳይል ብን ዒያድ ተጠየቁ። አንድ ጥያቄ ጠይቋቸው፣ እኔ ቀን መጾም አልቻልኩም፣ ለሊት ተሐጁድ መቆም አልቻልኩም ብሎ መጥቶ ጥያቄ ያቀረበላቸው የመንፈስ አባት ናቸውና ሁሉም እየመጣ ውስጣዊ ሕክምና ይወስድ ነበር ወደ ዑለሞቹ ሲላቸው እሳቸው ምን አሉት? ከዚህም ያገደ ለሊት ተነስተ ከመስገድ እኮ አስሮ ጠፍሮ ያስቀመጠ ወንጀልህ ነው አሉት። አንዳንዴ ማንበብ አልሳካልን ይላል፣ መጽሐፍ አልሳካልን ይላል፣ ዳዕዋ ማድረግ ይከብደናል። የሚይዝ ነገር ተነሳሽነትን የሚያስር አንድ በሽታ አለ። እሱ ማዕስያን ወንጀል። እሱ ደግሞ የሚታጠበው ምንድነው? ኢነል ሐሰናት يذهبن السيئات ذلك ذكرى للذاكرين ذكر አድርገን استغفار አድርገን ወደ አላህ መመለስ። አላህ ያኔ ተውፊቅ ይሰጠናል። ተውፊቅ ማለት አን يوفقك الله لما يحبه ويرضى ለሚወደው ነገር አላህ ሲገጥመህ ማለት ነው። ለመማር ፓወር ታገኛለህ፣ ለማንበብ ፓወር ታገኛለህ፣ ፕሮአክቲቭ ትሆናለህ፣ ቶሎ በራስህ እርምጃ ወሳጅ ያደርጋል። እነዚህ ነጥቦች ተነሳሽነትን ለመውለድ የሚያግዙ እንደሚሆኑ ተስፋ አደርጋለሁ። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።